ልዩነት ያስጠላችኋል ነው የምላችሁ ፋሚሊ። አያችሁታ እዚህ ጋር መልከኛ ሆንኩኝ። በዛኛው ስልክ ነበር ወዜ ሁሉ ጥፍት ብሎ ብቻ ምን ልላችሁ ነበረ እንዲሁ መንገድ ላይ ስንሄድ ማለት ነው ዝም ብለን እስከዛ እስከምንሄድ አንዳንድ ነገር ልበላችሁ። ወንድ ልጅ ፈተና ብዙ ነው የሚባለው። ኧረ በእናታችሁ ፋሚሊ የሆነ ነገር ላሳያችሁ ነው። ፈልጊው ነው እንደፈለክ ግባ። ምን አግቢ ትፖሰታለህ። ለበላሽ ምናምን አትፍራ። የራስህ መልክ እኮ ነው። ያው ፒያሳ መገናኛው ላለች ነው ደግሞ ያንተ እንትኑ ያበደ ነው ሪከርድ ማድረግ ድምፁ ራሱ ቪዲዮ ሲቀረጽ ናሚ በቃ በየቀኑ ግዴታ ከኔ ጋር መገናኘት አለብህ። ያው ቃል እያስገቡት ነው። በዚህ ነው ብሎግ የሚሰራው። ይለፍ በቃ ገደል ግባ። በእናታችሁ ፊትል ከዚህ እየተዛዛኩኝ ነው። በቃ ያው ብሎግም ምንም በቃ እጣ ፍንታችን አለ። ባይዘዊ እግዚአብሔርን ማልፈልገው በፊትም ጀምሮ ቲክታከር ነው እንጂ ዩቲዩበር በጣም የሚመችኝ። ዋጋ ቅናሽ የሆኑ ነገሮችን ሪኮመንድ አደርጋችኋለሁ። እንቁላል 12 ብር የሚባልበት ቦታ ይቻለሁ አሳያችኋለሁ። መሰለፍ ከቻላችሁ ቀበሌናን አይደለም ዝም በል ስም አታጥፋ። ሰልፊ ስቲክ ራሱ ያስፈልጋል። አይዋ ማርያም ስንት ፋራ አለፈለት እኮ እኛ እንደዚህ ይዞ መቅረጽ ሼም እየያዘን ናስቱ ያው ምንድነው ላወራችሁ የፈለኩት ጠፋብኝሽ። ዝም ብለን እንሂድ በቃ። ርቦኛል፣ ምንም አልበላሁም። እንዲያውም ቁርስ ቤት እንገባለን። ማናት ብለኝ ምን አገባን? እኔም እደርዳለሁ ካስፈለገ። ዋው እየጠየቀኝ ነው ስሙ። ይሄን ሸበላ እኮ ነው። ምን ይፈልጋል? ምን ወንድ ልጅ በአጠቃላይ ምንድን ነው? አባት ምንድን ነው ሲጀምር? ምግብ፣ መጠለያ፣ ልብስ እንፈልጋለን። መሰረታዊ ነገር አለ። አባት ምንድን ነው? ግብሩ ምንድን ነው? አባት ማሳደግ። አባት እንዲባል የሚያደርገው እሺ ምንድን ነው? ህግ አዋቂ ነው አባት። ያሳድጋል። የቤቱ አባወራ አስከባሪ ነው። የስ የቤቱ አባወራ ነው። እሱ ነው ኤቭሪቲንግ የሚያመጣው ማለት ነው። ጀስት ወጥቶ የቤቱ አባወራ በቃ ህግ አስከባሪ የሚላስ ሌላ ያው ሁሉም ሰው የሆነ ነገር ሲፈልግ ሁሉም ስለ የውጪ ሰው ሳይሆን የቤት ሰው ሲፈልግ እሱን ነው የሚጠይቀው እኮ። አሁን ነገር ከዚህ ህግ አውጪ ህግ አስከባሪ አይደል? እሱ ሰጪ ነው ሲፈልግ ህግ አስፈጻሚ ነው። እሺ ህግ አስከባሪ። እሺ ምን ልበል? ህግ አርቃቂ ይሻላል። ሌላ ነገር ይፈልጋል። ተንከባካቢ ነው። ተንከባካቢነት አይገልጽም። እናት ናት። እሱ በለበለ አትገረኝ። እየደረስን ነው ይላል። እየደረስን ነው ማን ያው እዚህ እንዲሳር ላይ ተኝተህ ሆድህን ታዳምጣለህ። ረቦሃ የለም እንደዛ። አሁን 200 ብር ለማግኘት 3 ሰዓት ልሰበሰብ። ደግሞ ድምጼም ያምራል ሳልነግራችሁ ልዝፈንላችሁ። ያው ብር ለማግኘት የገባንበትን ላሳያችሁ።